ይሄንን ኃይል ለአብይ ለመደገፍ ፈልጌ አይደለም። እኔ ቆም አብይ ዲቃላ ነው። አብይ ሸርሙጣ ነው። አብይ የሸርሙጣ ልጅ ነው። አብይ በሴተኛ አዳሪ የተወለደ ነው። አብይ መሸታ ቤት የተወለደ ዲቃላ ነው። አህመድ አሊ ያሳደገው ስለሱ ማውራት ፈልጌ አይደለም። ያንን ዲቃላ ሰውዬ ፎቶ ከአማራ ክልል ያወረዱት አማራ አይደለም ብለው ነው አይደለም። አማራ ያልሆኑ ወይ ኦሮሞ ያልሆኑ የኦሮሞ ነገስታቶች የአማራ ነገስታቶች ሐውልት ከኦሮሚያ ክልል መነቀል አለበት። በቃ ለመላ ኦሮሞ ነው መናገር የምፈልገው ነገር እስከ መቼ ወሎዬን ብቻውን ትተዋዋለህ ነው። በቃ እስከ መቼ ብቻውን ትተዋዋለህ? እነሱ ከጫፍ እስከ ጫፍ ተባብረው ወሎዬን ለማዋጥ ይመጣሉ። እስከ ዛሬ ድረስ በወሎዬ ጥረት ነው ወሎዬ የኖረው። ልታግዘው ይገባል። ቁጭ ብለህ ልታየው አይገባም። ዛሬ የተከፈተበት ዘመቻ ተወደደም ተጠላም በወሎዬ የተነሳ ኦሮሞ እየተሰደበ ነው። በወሎዬ የተነሳ ኦሮሞ ወራሪ እየተባለ ነው። ኦሮሞ ገዳይ እየተባለ ነው። ለምን ቢባል ወሎዬን ለመግደል የመጡ ሰዎችን ግንባራቸውን ብሎ መልሷል። ወሎዬ ጀግና ነው። ወሎዬ የጀግንነት ውሃ ልክ ነው። ወሎዬ የወንድነት ውሃ ልክ ነው። የወሎ ሴት የአማራን ወንድ ታሸናለች። እውነቴን ነው የምላችሁ። አጼ ቴዎድሮስን አንገት የቀላችዋ ያቺ ወርቂቱ የተባለች ወሎዬ ነች። ሽጉጥ ጠጥቶ ነው የሞተው። ውሸት። አጼ ቴዎድሮስ ሽጉጥ ጠጥቶ የሞተ ሳይሆን በወሎዬዋ በወርቂቱ አንገቱ የተነፋ ሰው ነው። በቃ እውነቴ ነው። የኔ ጥያቄ በማከሉ ናችሁ የአማራው ጥያቄ ትክክል ነው የምትሉ አማራ ላይ ጆኖሳይድ ተፈጽሞበታል የምትሉ አማራን ኦሮሞ ገሎታል የምትሉ ሰዎች በመጀመሪያ ደረጃ ያጣየው የከሚሴው ጉዳይ ከሆነ ወደ ከሚሴ ለምን ሄዱ? መሳሪያ ተሸክመው ለምን ሄዱ? የአማራዎች ጥያቄ ምንድን ነው? ሄድን ልንገላቸው ለምን መልስ ሰጡን ነው። በቃ ለምን መልስ ሰጡን ነው። በዚህ መካከል ግን የወሎ ኦሮሞ አልሞተም ማለት አይደለም። ተገሏል፣ ተረሽኗል። ከየቤተ እምነቱ እያወጡ የወሎ ኦሮሞ ቀጥቅጠዋል፣ ገለዋል። ግን የወሎ ኦሮሞን በመግደል ጦርነት በመክፈት ማሸማቀቅ አይቻልም። የወሎ ኦሮሞ የምትሰድቡኝ ሰዎች አላችሁ፣ እውነቱን ነው የምነግራችሁ። ወደ አጣዬ ወደ ከሚሴ ባትሄዱ ኖሮ አይገርፋችሁም ነበረ። ወሎዬ ፈሪ ቦቅቧቃ ናችሁ። ፎክራችሁ ሄዳችኋል። ስትገረፉ ደግሞ አማራው ኦሮሞ በአማራ ጄኖሳይድ ፈጸመ። የሸዋ ኦሮሞ አይደለም እኮ የጠበጠበ፣ የአርሲ ኦሮሞ አይደለም የጠበጠበ። ድፍን ኦሮሞማ አንድ ላይ ቢዘምትብህ ትበናለህ። ብናኝ ነው የምትሆነው። ወሎዬ ብቻዋን ያው ከ60 ሚሊዮን ህዝብ ውስጥ ከ60 1 ሚሊዮን የምትሞላ ወሎዬ ነች። አንተን ቀጥ ለጥ አድርጋ ልትወራት ትሄዳለህ። አናትን እየገረፈች ታባራለች። ወሎዬ አንድ ወሎዬ እንግዲህ አስበው። የአርሲ ህዝብ ከ20 ሚሊዮን በላይ ነው ይባላል። የወለጋው አለ ያ ጀግና ኩሩ፣ የሐረርጌው አለ ያ ጀግና ኩሩ፣ የሸዋው አለ ያ ጀግና ኩሩ። እነዚህ ሁሉ አንድ ላይ የተሰለፉብህ ለታ መሬትም አትውጥህም፣ ሰማይም አትወጣትም። ወሎዬን ብቻውን መቋቋም አትችልም። አሁን አብይ አህመድ ለምን ወሎዬን አላጠፋልንም? በቃ አግዞን ለምን አልሄደም ነው አይደለም? አብይ አህመድ የሚመራውን ልዩ ኃይል ይዘህ እኮ ነው የሄድከው። ልዩ ኃይሉን እሱ እንደሚመራው በፓርላማ ተናግሯል። ይዘው የሄድከውን ልዩ ኃይል አብይ አህመድ እኔ ነኝ የምመራው፣ ልዩ ኃይሉን ከፈለኩ ሶማሊያ ልከዋለሁ ብሎ በአደባባይ የተናገረውን ልዩ ኃይል ሙሉ ትጥቁን አስታጥቀው ወሰድከው። ትጥቁን አራግፈው ወስደው የሸንጣ ትግራይ ሄዶ አንድ ጥይት በትህነግ ላይ አልተኮሰም ስንል የነበረው ሐሰት አይደለም፣ እውነት ነው። ከትህነግ ጋር ፊት ለፊት አልተጋጠመም። የኤርትራ ሰራዊቶች ባለፉበት መንገድ የኢትዮጵያ ሰራዊት ተብዬው ባለፈበት መንገድ ከኋላ እየገባ ንጹሃንን ከመግደል ያለፈ የአማራ ልዩ ኃይል አንድም ጀብድ የለውም።
ዋናው ነገር ወደ ትግራይ ትሄዳለህ፣ ስትገረፍ ጄኖሳይድ በአማራ ላይ ትላለህ። ወደ ወሎ ትሄዳለህ፣ ስትገረፍ ደግሞ ጄኖሳይድ በአማራ ትላለህ። አትሂድ። ለምን ትሄዳለህ? ቆይ እናንተ አማራ ላይ ጄኖሳይድ ተፈጸመ ተብሎ ሲነገርና እናንተ ስታስተጋቡ መሀል ሰፋሪዎች ኦሮሞ ያልሆናችሁ፣ አማራ ያልሆናችሁ፣ ትግራይ ያልሆናችሁ ግን የአማራ ደጋፊ የሆናችሁ አማርኛ ተናዛኝ መሳይ እውነታቸውን ጄኖሳይድ ተፈጽሞባቸዋል የምትሉ ሰዎች ቢያንስ አትሂዱ፣ ለመሞት አትሂዱ፣ ለመግደል አትሂዱ በሏቸው። ቆይ እናንተ ባላችሁ ትግሬ እጁን አጣምሮ በቃ እንደዚህ ብሎ ይጠብቃቸው አይዋጋ፣ ከሄዱበት ዝም ብሎ በቃ ባርነትን ይቀበለው። የአማራዎች ለቅሶ እኮ ይሄ ነው። ትግሬ ለምን መልስ ይሰጠናል ነው። የወሎ ኦሮሞ ለምን መልስ ይሰጠናል ነው። ሌላ ነገር የለም እኮ። የወሎ ኦሮሞ ልንገለው ሄደን፣ ልንመታው ሄደን፣ ከመሬቱ ልናፈናቅለው ሄደን ለምን መልስ ይሰጠናል? ለምን ይተክስብናል ነው። ኧረ ይሄ ነው። አይተክስብህም። ሂድ፣ ደግመህ ሂድ። ባናትህ ይጠቅልሃል፣ ጀላውን ያስጠባሃል። እኔ እየነገርኩህ ነው። ወሎዬን ለመውረድ በሰከርክ ቁጥር የወሎን መሬት ለመቀራመት፣ ወሎዬን ለማጥፋት በየዋትስአፑ የምታወሩትን ነገር እየሰማን ነው። አሁንም ደጋግም የምናገረው ነገር የኦሮሞ ህዝብ ከአርሲ፣ ከባሌ፣ ከሸዋ፣ ከሐረርጌ፣ ከወለጋ ያላችሁ የኦሮሞ ህዝቦች ወሎዬን ለብቻው እንዳትተውት። እነሱ ተባብረው ተጠራርተው በተደጋጋሚ እየዘመቱበት ነው። ተጠራሩ፣ ሂዱ፣ ወደ ቀያችሁ ሂዱ። ከዚህ በፊት አማርኛ ተናጋሪን ወሎዬ በመነጠቃችሁ አይቆጫችሁም? አያንገበግባችሁም? የራሳችሁን ህዝብ እኮ ነው የነሱ አድርገው በራሳችሁ ህዝብ እኮ ነው የምትሰደቡት። ዛሬ አማርኛ ተናጋሪ ወሎዬ እኮ የእናንተ ደማችሁ እኮ ነው። ኦሮሞ እኮ ነው። በሂደት ቀይረውት እኮ ነው። ዛሬ ይህንን ኦሮምኛ ተናጋሪ ወሎዬ ካልቀየርን ሞተን እንገኛለን። ይሄዱበታል፣ ይገርፋቸዋል። ለምን ገረፍከን ብለው አየየ ጄኖሳይድ ነው ይገቡልሃል። አትሂድ። አሁንም እነግርሃለሁ አማራ አትሂድ። አይ ላቭ ዩ አማራ ወዳለሁ። አትሂድ፣ ወደዛ አትሙት። ለመግደል ትሄዳለህ። ሲገቡልህ ደግሞ ጄኖሳይድ አማራ አትሂድ። ለምንድን ነው የምትሄደው? እና ሄደ እሱን እጁን አጣምሮት ሊጠብቅ ነው እንደዚህ ብሎ ወይኔ በእናትህ በቃ መሬቴንም ውሰድ። ያው እኔ ወደ ኦሮሚያ ሄዳለሁ በቃ እንዲል ነው የፈለከው። እውነቴን ነው የምላችሁ። ገና የኤርትራን መከላከያ ሰራዊትና አብይ አህመድ የሚመራውን አውሬ ተከትላችሁ እግር በእግር የያዛችሁትን ወልቃይትን እናስለቅቃችኋለን። ገና የያዛችሁትን ራያ እናስለቅቃችኋለን። ገና ታያለህ። ምን አይነት ሰዎች እንደሆናችሁ ግራ ይገባኛል። እኔ እስቲ ጠይቁ ራሳችሁን። ዛሬ የሚያለቅሱት ለቅሶ ለምንድን ነው የሚያለቅሱት? ሆይ ወሎዬ ጦርነት የከፈተው ጎጃም መጥቶ ነው?